ሰላም ውድ ቤተሰቦቻችን እንዴት አላችሁ? ከአጆሪ ጋር መልካም ቆይታ ይሁንላችሁ። የሀገር ውስጥና ዓለም አቀፍ መረጃዎችን እንደሚከተለው አቀርብላችኋለሁ። የዓለም ቤተ ክርስቲያናት ካውንስል በአማራ ክልል በጊዮን አባይ ቅድስት አርሴማ አቡነ አረጋዊ ቅዱስ ቂርቆስ አንድነት ገዳም ላይ ተፈጸመ የተባለው የድሮን ጥቃት ላይ አስቸኳይ ታማኒ፣ ግልጽና ገለልተኛ ምርመራ እንዲያደርግና ተጠያቂዎቹ ለሕግ እንዲቀርቡ ጠየቀ። ካውንስሉ ጥቃቱን በጥብቅ አውግዟል። የካውንስሉ ዋና ጸሐፊ ቄስ ጆሪ ፒላይ በአምልኮ ቦታና በሲቪሎች ላይ ጥቃት መድረሱ እና ሲቪሎች መገደላቸውን እጅጉ የሚረብሽና ተቀባይነት የሌለው ነው ማለታቸውን ካውንስሉ ገልጠዋል። የሃይማኖት ተቋማትና ሲቪሎች ኢላማ መሆንና በጦር እንቅስቃሴ ውስጥ መግባት የለባቸውም ያሉት ዋና ጸሐፊው ክልሉ በሃይማኖት ተቋማት ላይ ይፈጸማሉ የሚባሉ ጥቃቶች እንዲቆሙ ጠይቀዋል። በክልሉ ሁሉም የግጭቱ ተሳታፊ ወገኖች ዓለም አቀፍ ሕግን እንዲያከብሩና የሲቪሎችንና ሃይማኖት ተቋማትን ከጥቃት እንዲጠብቁ ዋና ጸሐፊው ጥሪ አድርገዋል። በጃፓን በተከሰተው ርዕደ መሬት ሳቢያ 13 ሰዎች ሞቱ። በጃፓን የተከሰተው የርዕደ መሬት ሳቢያ 13 ሰዎች ሞቱ። የደቡብ ምዕራብ ጃፓን በሚገኘው ኩይሹ ግዛት ወደ 100 የሚጠጉ ውስን ርዕደ መሬቶች ተከሰቱ። ከፍተኛ መጠን ያለው ርዕደ መሬት መነሳት ተከትሎ 13 ሰዎች ሞተዋል። ከፍተኛውን ርዕደ መሬት ተከትሎ መጠነኛ የሆኑ 100 መሬት መንቀጥቀጦችን ተከስተዋል። በርካታ ሰዎች ድንገተኛ ደም ዝውውር መቋረጥ እንደገጠማቸው ተገልጿል። በጃፓን ከፍተኛ ሙቀት ያለ ሲሆን በኩማማቶ አካባቢ በሚገኘው ወረቀት ፋብሪካና የመዳብር ፍርስራሽ ውስጥ ከአደጋው የተረፉ ሰዎች ለማዳን ጥረት ቀጥሏል። ጃፓን ጠቅላይ ሚኒስትር ሳኔ ታካይቺ ከጊዜ ጋር ቅድም ላይ ነን ሲሉ ሰዎችን በህይወት ለማግኘት በሚደረገው ጥረት ገልጸዋል። በሺዎች የሚቆጠሩ ሰዎች በድንገተኛ መጠለያ ውስጥ ይገኛሉ። የጃፓን ሜትሮሎጂ ተቋም ባወጣው ማስጠንቀቂያ ነዋሪዎች አነስተኛ መጠን ላላቸው ርዕደ መሬቶች አፍተር ሾክስ ዝግጅት እንዲያደርጉ አሳስበዋል። ለሚቀጥለው ሳምንታት በተለይ ለቀጣይ 2 እና 3 ቀናት እስከ 7 ማግኒቲዩድ የሚደርስ የመሬት መንቀጥቀጥ ይኖራል ሲሉም አስታውቀዋል። ትናንት ማክሰኞ ኩማማቶ በተከሰተው ርዕደ መሬት ኤዩኤን የተባለ ግዙፍ መደብር ተጎድቷል። በኩማማቶ አካባቢ የሚገኙ የወርቅ ፋብሪካ እና የመደብር ፍርስራሽ ውስጥ ከአደጋ በተረፉ ሰዎችን ለማዳን ጥረት ቀጥሏል። በሺዎች የሚቆጠሩ ሰዎች በድንገተኛ መጠለያ ውስጥ ይገኛሉ። አሜሪካና ሳውዲ የኢራን አጋር የሆኑትን የኢራቅ ታጣቂዎች ሲደበድቡ በባህረ ሰላጤው ዳግም ውጊያ አገረሸ። አሜሪካና ሳውዲ የኢራን አጋር የሆኑት የኢራቅ ታጣቂዎች ሲደበድቡ በባህረ ሰላጤው ውጊያ አገረሸ። ለ3 ቀናት በኢራን ላይ የምትፈጽመውን ድብደባ ክትታ ከቆየች በኋላ ረቡዕ ዕለት በኢራቅ የሚገኙና በኢራን የሚደገፉ ታጣቂዎች ላይ ጥቃት ፈጽማለች። ዋሽንግተንና ሪያድ ጥቃት የሚፈጸሙት በጋራ መሆኑን አሳውቀዋል። ኢራን በበኩሏ በወሽመጡ ላይ የሚንቀሳቀሱ መርከቦች እንዲሁም በዮርዳኖስ ወደሚገኝ የአሜሪካ ጦር ሰፈር ሚሳኤሎችን ማስወንጨፏን ገልጻለች። የኢራቅ ፖፑላር ሞቢላይዜሽን ፎርስ በመባል የሚታወቀው እና በኢራን የሚደገፈው ቡድን በአሜሪካ ጥቃት ቢያንስ 20 አባላቱ እንደተገደሉበትና 32 እንደቆሰሉበት አስታውቋል። ሳዑዲ ጥቃቱን የተፈጸመው ቡድኑ የነዳጅ ማውጫዎቿን ኢላማ ካደረገ በኋላ እንደሆነ አስታውቃለች። አሜሪካና ሳዑዲ አረቢያ በጋራ የፈጸሙት ይህ ጥቃት በሳዑዲ የሚገኙ ሱኒዎችን በኢራቅ ከሚገኙ ሻሃዎች ጋር ጦርነት ውስጥ በመክተት አዲስ የግጭት በር የከፈተ ሆኗል። ሳዑዲ አረቢያ ከአሜሪካ ጋር በመሆን የዚህ ጦርነት ውስጥ መሳተፏን ስታሳውቅ ይህ የመጀመሪያዋ ነው። ከአሜሪካ እንዲሁም ከኢራን ጋር የቅርብ ግንኙነት ያለው የኢራን አስተዳደር አስቸኳይ ስብሰባ ጠርቷል። ዋሽንግተን ለረጅም ጊዜ በባግዳድ በኢራን በሚደገፉ ታጣቂዎች ላይ እርምጃ እንድትወስድ ስትጠይቅ የቆየች ሲሆን የኢራን አስተዳደር ይህን ለማድረግ ሲሞክር በአካባቢው ላለመረጋጋት ተከስቷል። ሳዑዲ አረቢያ በሌላ አቅጣጫ በየመን ከሚገኙ የሁቲ አማጽያን ጋር ግጭት ውስጥ ገብታለች። በኢራን የሚደገፉት ሁቲዎች የሳዑዲ መርከቦችን በቀይ ባህር እንዳያልፉ እገዳ ጥለዋል። ሳዑዲ አረቢያና አሜሪካ በጋራ በኢራቅ ጥቃት ከፈጸሙ ከጥቂት ሰዓታት በኋላ የአሜሪካ ጦር በወታደሮች ላይ ኢራን የከፈተችውን ድንገተኛ ጥቃት ማክሸፉን አስታውቋል። የዮርዳኖስ ጦር ከኢራን የተወነጨፉ 5 ሚሳኤሎችን መጣሉን ገልጿል። በዚህ ወር በኢራን ጦርነት ከሞቱ 4 የአሜሪካ ወታደሮች መካከል 3ቱ የተገደሉት በዮርዳኖስ ነው። የኢራን አብዮታዊ ዘብ በበኩሉ በዮርዳኖስ በሚገኙ የአሜሪካ ጦር ሰፈሮች ሚሳኤሎችን ማስወንጨፉን እንዲሁም ያለ ፍቃድ በወሽመጡ ለማለፍ የሞከሩ 3 ነዳጅ ጫኝ መርከቦችን ማጥቃቱን አስታውቋል። የኬንያ ጸጥታ አባላት በሶማሊያ ድንበር አቅራቢያ በአልሻባብ ታጣቂዎች ተገደሉ።
5 የኬንያ ጸጥታ አባላት በሶማሊያ ድንበር አቅራቢያ በአልሸባብ ታጣቂዎች ተገደሉ። ሶማሊያ ድንበር አቅራቢያ በሚገኘው ማንዴራ ክልል ውስጥ ከአልሸባብ ታጣቂዎች ጋር በተደረገ ግጭት 5 የኬንያ የጸጥታ ኃይል አባላት መገደላቸውን ፖሊስ ገለጸ። ታጣቂ ቡድኑ የሶማሊያ ማዕከላዊ መንግስት ለመጣልና እስላማዊ ሸሪዓ ሕግ የሚመራ ስርዓትን ለመዘርጋት ለዓመታት ሲታገል ቆይቷል። ማክሰኞ ከሰዓታት በኋላ በአካባቢው ቅኝት ያደረገ የነበረ ቡድን በዋንቴን ግድብ አካባቢ በአልሸባብ አማጽያን ጋር ከተገናኘ በኋላ ጥቃቱን መፈጸሙን ፖሊስ አስታውቋል። ፖሊስ ተጨማሪ ኃይል ከተላከ በኋላ ታጣቂውን መከታተል መጀመሩን የተቀበረ ፈንጂ መኪናው ላይ ጉዳት መድረሱን አስታውቋል። በፈንጂ ፍንዳታ በሰው ሕይወት ላይ የደረሰ ጉዳት እንደሌለ ጨምሮ ገልጿል። አልሸባብ በጸጥታ ኃይሎች እና በሰላማዊ ዜጎች ላይ ተደጋጋሚ ጥቃት የሚያደርስ ሲሆን በጥር ወር በጋሪሳ የአካባቢውን አስተዳደርና አንድ መምህር ገድሏል። ኢራን በሆርሙዝ ወሽመጥን በጋራ ለማስተዳደር በኦማን ያቀረበችውን እቅድ ውድቅ አደረገች። ኢራን የሆርሙዝ ወሽመጥን በጋራ ለማስተዳደር ኦማን ያቀረበችውን እቅድ የማሳካት እድል የለውም ስትል ውድቅ አደረገች። አንድ ከፍተኛ የኢራን ባለስልጣን ለሮይተርስ እንደተናገሩት እቅዱ የመሳካት እድል የለውም በማለት ወሽመጡን መቆጣጠርን የኢራን ሉዓላዊ መብቶች ማረጋገጥ አለበት ሲሉ ተናግረዋል። ባለስልጣኑ ኢራን እና ኦማን ብቻ የሆርሙዝ ወሽመጥን በማስተዳደር ረገድ የሚያጋሩት ድንበር ስላለ የመወሰን መብት እንዳላቸው በመጥቀስ የሌሎቹ የቀጠናው ሀገራት ሚና ውድቅ አድርገዋል። ባለስልጣኑ ኢራንና ኦማን የሆርሙዝ ወሽመጥን ተቃራኒ የባህር ዳርቻዎች ይቆጣጠራሉ። ነገር ግን ቴህራን የወሽመጡን የውስጠኛ መተላለፊያ እንዲሁም በከፊል ከወሽመጡ ወዲህ ያሉ አካባቢዎች በኢራን ቁጥጥር ስር መሆን አለበት ብላ እንደምታምን ባለስልጣኑ ጨምረው ለሮይተርስ አስረድተዋል። ውድ ቤተሰቦቻችን የዕለቱ መረጃዎች በዚያ አጠናቀናል። ሰላም።